አሚን ሂውማን ገዝቼ ነው ባሌን ያገኘሁት። አንቺማ አይደለም እና አንቺ የምታገኛቸው ባሎችሽ ወይም ደግሞ ወደፊት ለማግባት የምታስቢያቸው ባሎችሽ ሂውማን ሄር ካልገዛሽ አይቀርቡሽም? እኔ አላቀባውም፣ መዘነጥ አለብኝ። ሰላም ሰላም፣ ወደ ዩቲዩብ ቤተሰቦቻችን የሀብቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ በጣም ተናጃለሁ። የምር በጣም ነው የተበሳጨሁት። እዚህ ጋር የምታዩት ሲስተር የገዛችው ሂውማን ሄር ነው ማለት ነው። እና እኔ መግዛቷን ምንም የማውቀው ነገር የለም። ዛሬ ጓደኛዋ ስልክ ትደውልኛለችና ደውላልኝ የያብ ስልክ ስለማይሰራ ነውና ፈልጊያት ነበር አለችኝ። እሺ ስትመጣ እነግርልሻለሁ። ለምንድን ነው የፈለግሽው እላታለሁ። ባለፈው የገዛችውን ሂውማን ሄር ለምርቃቷ የገዛችውን ሂውማን ሄር እንድታበድረኝ። እኔ እኮ ሂውማን ሄር ገዝታ አልመሰለኝም ነበር። እንደዛ ለምርቃቷ ተሰርታ የነበረው ሂውማን ሄር ገዝተው አልመሰለኝም ማለት በቃ ሂውማን ሄር አልመሰለኝም። እኔ ያው ሂውማን ሄር ሄጅ ስለማላቅም ሊሆን ይችላል። ግን ከዛ እንደዛ ትለኛለች። ስንት ነው የገዛችው ብዬ መጠየቅ 45,000 ብር አውጥታ እንደገዛችው ስትነግረኝ በጣም ነው የተበሳጨው። ጓደኛዋ ላይ ስልኳ ላይ ጆሮዋን ዘግቼ ነው አሁን እዚህ ጋር ቪዲዮ መቅረጽ የጀመርኩት የዚች ልጅ ከንቱነት ለማሳየት ማለት ነው። በዚህ ሰዓት ሰው ስንት ነገር ማድረግ ሲችል ስንት ነገር ማድረግ ስትችል ይሄን ሂውማን ሄር ገዝታ መምጣቷ የምር አበሳይቶኛል። በጣም ነው ያበሳጨኝ። ደግሞ በጣም ያበሳጨኝ መግዛቷ ብቻ አይደለም ለእኔ ያለመናገሯ ነው በጣም ያበሳጨኝ። እና አሁን ሄዳለች። እስክትመጣ ጠብቄ ነው በዚህ ጉዳይ የምንነጋገረው። የምር በቃ ባው ላይ የተናነቀኝ ነው። ለእኔ ሳትነግረኝ ለጓደኞቿ ተናግራለች። ይታያችሁ እንግዲህ እኔ ምላት ነገር የለኝም፣ ቃል ራሱ የለኝም። ምን እንደምላት አላውቅም። ብቻ ትምጣና እንነጋገራለን። ከሷ ጋር ያለውን ነገር ትነግረኛለች። ያው ደግሞ ምንም የምታፍረው ነገር የለም። አዎ ገዝቻለሁ ምናምን ትለኛለች። የዛኔ ደግሞ እንደዛ ከተናገረችኝ ሌላ ችግር ነው የሚፈጠረው። ለማንኛውም 45,000 ብር የተገዛ ፀጉር እንዲያስቀምጣ ነው ሄደችው። እኔ ልክ ልትነግረኝ ስመጣ ፊት ለፊት ነው ያገኘሁት፣ አስቀምጣው ከልብሷ ጋር ማለት ነው። እኔ እንጃ እኔ አላውቅም። የሰው ልጅ እንደዚህ ማድረግ ይችላል? እንደዚህ ሰው በዚህ ሰዓት እኔ እኮ ችግር የለውም እኮ ማለት ኖሯችሁ ብታረጉ እኮ ችግር የለውም። ብር የለኝም በምትልበት ሰዓት መግዛቷ ነው በጣም ያበሳጨኝና ያለውን ነገር እናያለን። እስክትመጣ እንጠብቃታለን። ሳሎን ቁጭ ብዬ ነው እንጠብቃታለን። ላስቀምጠው ነበር እንዴት 45,000 ብር እንደዚህ ወረወራለሁ? እኔ ራሱ ይዤው እጠብቃታለሁ። ተከተሉ። እሷ ነች መሰለኝ በር እየተንኳኳ ነው። ዛሬ እንዲሁ በቀላሉ አለቃትም። ባላስገባት ራሱ በጣም ደስ ይለኛል እምር። ያንቺን ጉድ ጎረቤት አይሰማም ብዬ ዝም ብለሽ ውጭ አላወራሽም ብዬ ምንድን ነው ይሄ? ሂውማን ሄር ነው? ሂውማን ሄር አይመስልም? ለምንድን ነው ያልነገርሽ? እንዳትቆጭኝ ብዬ ነው። አንቺ ሂውማን ሄር ነው አስተኛ ሆን ራሱ አታፍሪም? ከየት አምጥተሽ ነው የገዛሽው? ተበድሬ ሰርቼ መልሳለሁ። ምን ችግር አለ? ልቀቂ፣ ወደዛ ልቀቂ። አያምርም ምናምን አትበይኝ እስኪ። አታፍሪም ትንሽ? ተበድሬ እስቲ ተበድሬ ነው የገዛሁት። እቴ ስንት ነገር መግዛት እያለብሽ ሂውማን ሄር ትገዣለሽ እንዴ? አሁን ላይ ሂውማን ከመገዛ ሂውማን ብገዛ ጥቅሙ ራሱ እንዴ በጣም እኮ ነው የሚያምረው። ደግሞ አንዳንድ ጊዜ ላንቺም ሰጥሻለሁ ሳልሰራበት። ስጪኝ አልኩሽ እኔ፣ ግዢልኝ አልኩሽ እኔ። አንቺ ማላልሽኝም እንዴ? አትቆጭኝም? ጎበዝ ብዬ እንድስምሽ ነው የምትፈልጊው? ያው እያበሳጨሽኝ ነው። ይሄን መግዛት ነበረብሽ ወይ ነው? አዎ እንዴ ለምርቃት እኮ ብዬ ነው የገዛሁት። ለምርቃትሽ ኖርማል ላይ ሂውማን ገዝተሽ 2,000 ብር መጠቀማችም ወይ 2,500 ብር ገዝተሽ መጠቀማችም ነበር ወይ? ተበድረሽኝ ከምገዥ ጭራሽ ደግሞ አልነገርሽኝም። ጓደኞችሽ ሰምቷል፣ ሁሉም ሰው ሰምቷል፣ ግን እኔ አላውቅም አይደል? አትንኪው። ቁም ነገር እያወራሽ እንደዚህ እያልሽ አታዋሪኝ። እሺ እኔ ስሚኛ፣ ምንድን ነው የምሰማሽ? ለምን እንደገዛሁት ልንገርሽ። እሺ ንገሪኝ። ላይክ ሂውማን ስንት ብር ነው? 2,500 3,000
እሺ 3000 እሺ በአመቱ ስንት በዓል አለ? ስንት ጊዜ ላይክ ማን ገዛለህ? ለምን ትገዣለሽ? ላይክ ማኑን እኮ ድጋሚ መሰራት ትችያለሽ። አያምርማ ድጋሚ ይሰራ ላይክ ማን ምንም ይወልስ የማይለው ያምራል። አያምርም። ይኸውልሽ ያው ወጪ ማውጣት ፈልገሽ ካልሆነ ይሄንን የገዛሽው ለኔ ደበቅሽ። ለምንድን ነው እኔ ተይ ስለምልሽ እኔ ስለምቆጣሽ እኮ እኔ ስለምቆጣሽ ዝም ብዬ ነው የምቆጣሽ። ዝም ብዬ ነው የምቆጣሽ። ካለ ምክንያት ነው የምቆጣሽ። አንቺ እኮ አግብተሻል ማለት እኔ ከኔ ማግባት ጋር ያንቺ ሂውማን መግዛት ምንድነው የሚያገናኘው? እኔ አላገባውም መዘነጥ አለብኝ። እኔ ላይ ሂውማን ገዝቼ ነው ባሌን ያገኘሁት። አንቺማ አይደለም እና አንቺ የምታገኛቸው ባሎችሽ ወይም ደግሞ ወደፊት ለማግባት የምታስቢያቸው ባሎችሽ ሂውማን ሄር ካልገዛሽ አይቀርቡሽም? ሂውማን ሄር ካላረግሽ አይቀርቡሽም? እና ሌላ ቀን ሂውማን ሄርሽን ስታወቂ ሊጠብሽ ነው? በዚህ እንዲወዱሽ ነው የምትፈልጊው? አይደለም ግን ቆንጆ ሆናለሁ ይሄን ስሰራበት ለምርቃቴ። ከዚህ በኋላ ልመረቅ እንደሆነ ማስተርስ እንደሆነ 4 አመት ሆነ። ድጋሚ ያፈለገ ነገር ቢሆን ይሄንን 45000 ብር አውጥተሽ ከምትገዢ ሌላ የምትፈልጊውን ትምህርት አትማሪ? ዲዛይነር መሆን ፈልጋለሁ ታያለሽ፣ እሱን አትማሪ? በ45000 ብር እውቀት የሚሆንሽን ነገር አታረጊም? የቅንጦት ዕቃ ከምትገዢ ቅንጦት እኮ አይደለም እና ወሳኝ ነገር ነው። ይሄ ወሳኝ ነገር ነው። አዎ አስፈላጊ ነገር ነው። ለኔ ያስፈልገኛል እኮ። የሚያስፈልግሽ ምንድነው? ይሄ ምግብ ነው? ውሃ ነው? መጠለያ ነው የሚያስፈልግሽ? ጸጉር ነው የሚያስፈልገኝ። እማምርበት ለምርቃት ያምር የሚታይበት ነገር አስፈልገኝ። ከዛ ተበድሬ ገዛሁት። ትክክል እንደሆንሽ ለምንድን ነው አሁን ድረስ የምታስቢው? እኔ ያልገባኝ እሱ ነው። ለምንድን ነው ትክክል እንደሆንሽ ራስሽን የምታሳምኚው? ተበድረሽ ይሄን መግዛት የሚያደርስሽ ምንድን ነው እንዴ? ምርቃት እኮ ነው እኮ። ሁለቴ ተመርቃለሁ እኔ። አንቺ ሁለቴ ተመረቅሽ፣ እኔ ግን አንዴ ነው የተመረቅኩት። ግን ሁለቴንም ስመረቅ እኔ ሂውማን ሄር ገዝቻለሁ። ማን ያስተማረሽ? ይሄንን ማን የነገረሽ? ሂውማን ሄር ለምርቃት አስፈላጊ ነው ያለሽ ማን ነው? እኔ ነኝ። በቃ የራሴ አይዲያ ነው እና ወደድኩት፣ ተበድሬ ገዛሁት። ሰርቼ መልስላችኋለሁ። 45000 ብር ነው ሰርቼ መልሳለሁ። እኔ እኮ አሁን ይሄ ሆኗል። ነገ ያብጸጋ ስለ ነገሽ ማሰብ የለብሽም? ሌላ ጊዜም እንደዚህ አይነት ነገር እየገዛሽ ነው መኖር የምትፈልጊው? አዎ አንድ ብርሽን ነገር ይለኛል ብለሽ አንቺ በስነ ስርዓት አዋሪኝ። እሺ በስነ ስርዓት አዋሪኝ። እኔ እንደዚህ እንድታዋሪኝ አልፈልግም። ታውቂኛለሽ ደግሞ ሌላ ብጨምር ትለኛለች እንዴ? እዚህ ጋር እየተቆጣሽ ሌላ ብጨምር ምናምን ትይኛለሽ? እሺ ቅርታ። ዝም በይ እባክሽ ኮተታ። ሁለተኛ እንዲህ እንዳትመልሽልኝ። እንዴ እህትሽ ነኝ አውቃለሁ፣ ግን ታላቅሽ መሆኔን አዛንጊ። እሺ እንደዚህ አትመላለሽ። አባቢ ቢሆን እንደዚህ ትመላለሻለሽ ከሱ ጋር። ምንድን ነው የምታለቅሽው? የማይመቱት ልጅ ሲቆጡት ያለቅሳል አሉ። ታለቅሽ ነው? አትቆጪኝ። አንዴ ገዝቻለሁ እኮ። አንዴ ገዛሽው፣ ግን ይሄንን መቆጣሽ ነገ እንዳትደግሚው ነው። ገባሽ? አሁን የምናገርሽ ነገ ስህተት እንዳትሰሪ ነው። እዚህ ጋር አባቢ ስለሌለ የሚቆጣሽ ሰው የሌለ እንዳይመስልሽ። እኔ ጋር ስለኖርሽ የሚቆጣሽ ሰው የለም ብለሽ እንዳታስቢ። አይደለም መቆጣት ልመታሽ እችላለሁ። ታላቅሽ ነው። ገባሽ? ስነ ስርዓት ይዘሽ የምትኖሪ ከሆነ ስነ ስርዓት ይዘሽ ትኖሪያለሽ። ሁለተኛ እንደዚህ አይነት ነገር አልባሌ ነገር ላይ ብርሽን ስታባክኝ ማየት አልፈልግም። 45000 ብር ወጥቶበታል ብዬ ነው ይሄንን ሳልቆራረጥ የጠበቅኩሽ። ብር ማባከን ስለሚሆን ማለት ነው። አትደሳሰች። አዋሪኝ። እኔ ነው አያምርም? ግን ምንም አያምርም። ቁም ነገር እያወራሽ አያምርም ምናምን ትይኛለሽ። እሺ በቃ የለመደኝም። እሺ በቃ አልደግሞም። አንድ ብቻ ነው ከዚህ በኋላ ከገዛው የምገዛው። ይኸውልሽ ከዚህ በኋላ አንደኛ ነገር ሳታማክሪኝ እኔ አንድ ነገር እንዳታረጊ። አንድ ነገር ሳትነግሪኝ ማለት ነው። ሲቀጥል ብርሽን አልባሌ ነገር ላይ አታውይ። ስለ ራስሽ ህይወት አስቢ። ስለ ተቀማጭ ነገር አስቢ። ነገውን ነገር ብትሆኚ ብር ከሌለሽ ምንም ነው። አሁን እየተበደርሽ ትገዣለሽ፣ ከዛ ብድርሽን ትከፍያለሽ። ኑሮሽ ብድር መክፈል፣ ከዛ ደግሞ ያለሽን ብር ቅንጦት ዕቃ መግዛት መሆን አለበት? የለበትም። እንደዚህ አይነት ኑሮ እንድትኖሪ አልፈልግም። ስለዚህ ከዚህ በኋላ እንደዚህ አይነት ነገር እንዳላይ ጭራሽ ደግሞ ለኔ ሳትነግሪ ለጓደኞችሽ ማውራት ጭራሽ ታበድረኝ ንገሪልኝ ብላ ጓደኛሽ ደውላልኝ ነው ያወቅኩት አንቺ ሂውማን ሄር እንዳለሽ ማለት ነው።
ጭራሽ ማንሄር መበዳደር ላይ ደግሞ ከደረሽ ሌላ ችግር ውስጥ ነው የምንገባው። እሺ እኔ ግን ቆይ ምክንያቱ እኮ አለ ለምን እንደገዛሁት እኔ ላስረዳሽ። መጀመሪያ ምንድነው? እሺ ለምን እንደገዛሽ? በአመት ውስጥ አዲስ አመት አለ፣ መስቀል አለ፣ ከዛ ገና አለ፣ ፋሲካ አለ፣ ከዛ ደግሞ አሸንዳ አለ፣ ከዛ የኔ ልደት ደግሞ አለ። 6-7 በዓላቶች አሉ በአመት ውስጥ። እሺ በአመት ውስጥ 7 ጊዜ እንኳን ላኪው ማን ቢገዛ ስንት ነው የሚሆነው? 3000 ነው 21000 ብር ይሆናል። እሱን 21000 ብር ከማውጣ እንደዚህ ቋሚ የሆነ ነገር አሪፍ ነገር ላይ ብሬን ባውሎ ያን ያህል ኪሳራ ይባልም እኮ አይደለም። አሁን አልገሻል። እኔ ምንም ልልሽ አልችልም። አንደኛ ነገር ማለት ነው በቃ ሆኗል አይደል? ስለዚህ እኔ ሌላ ቀን እንዳትደግሚው አሁንም የተናገርኩሽ ማለት ነው። በቃ ገዛሽ አይደለም? የራሽ ምክንያት ይኖርሻል አይደል? አንቺ ነገር ያስፈልገኛል ብለሽ ገዛሽ። አስፈለገሽ። እኔ እሱን አላምንበትም። ባላምንበትም ስላመንሽበት ይሁን። ለነገሩ አይሆንም ብልም ማመጣው ነገር የለም። ኦሬዲ ሆኗል። ምን ማድረግ እችላለሁ? ከዚህ በኋላ ግን ይሄ ነገር ተደግሞ ማየት አልፈልግም። ገባሽ አይደለም? ሆኖ ማየት አልፈልግም። በቃ አሁን ስለሆነ ምንም ልልሽ አልችልም። ከዚህ በኋላ እንዳለ ይሄን ነገር ሰማሽኛ? እንዳለ ይሄ ጉድሽን እንዲያው ብዬ ነው እኔ ካሜራ አስይዤ የምጠብቅሽ። ገባሽ? ቁም ነገረኛ እንድትሆኚ ነው የምፈልገው። ይቅርታ መጠየቅ የለብሽም። አሁን ሰላም ነገርሽኝ፣ ሌላ ይቅር በመግዛትሽ እንኳን አይደለም ነግረሽኝ እህቴ አይሆንም ምናምን ብዬሽ ምናልባት ምክንያትሽን ነግረሽኝ ልቀበልሽ ይችል ይሆናል። ላይሆንም ይችላል፣ ግን መናገር አለብሽ። እሺ ሌላ ጊዜ እነግርሻለሁ። ሌላ ጊዜ አይኖርም። ሌላ ጊዜ ሂውማኔር አልጋጅም። ሲጀምር ግን ሌላ ነገር ትፈልጋለሁ። አታድርጊ። እሺ በቃ አታድርጊም። በቃ እሺ ይቅርታ አልገዛም። በቃ ብሬን የማይሆን ነገር ላይ አላባክም። በቃ በዚህ ነው ይቅርታ ነው መጠየቅ ያለብሽ። ከዚህ በኋላ እንዳይጠቃ። እሺ አምሮብሽ ነበር የመርቃትሽ ግን እንዳደረ። እሺ ፋሚሊ የዩቲዩብን ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ሁሌ ያበሳጨችኝ ያቃጠለችኝ ቢሆን እወዳታለሁ። ያው እህቴ ነችና እወዳታለሁ። አስለበሳኛለች። ስትቆጣኝ በጣም ነው የሚከፋኝ። ስለማልመታት ነው ስትቆጣ የምታለቅሰው። ለማንኛውም እናንተም ቢሆን ብራችሁን ለቅንጦት ብላችሁ ከሰው ተበድራችሁ፣ በተለይ እንደው ሰው እኮ ኖሮት ሊያረግ ይችላል። ተበድሮ ግን ማረጉን ያልስማማበትም። ስለዚህ እንደዚህ አይነት ነገር እንዳታረጉ። በጣም ነው አምሪም ግን በጣም ነው የምወዳችሁ። ይመቻችሁ። ቻው። አንቺ ጋር እናወራለን።